በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ የተከበራችሁ የክርስቶስ ቤተሰቦች፣ አባቶች፣ ወንድሞች እንዲሁም ተማሪዎች በኃያሉ በገናናው በእግዚአብሔር ስም እንደምን አደራችሁ? እንደምን ቆያችሁ? እስካሁን ሰዓት እንደምን ቆያችሁ? አሜን አሜን እንድንለው ለባህሪ እግዚአብሔር አምላክ ወዶና ፈቅዶ ለዛሬቱ ዕለት ያደረሰን ስሙ የተባረከ ይሁንልን። አሁን እኔ ትንሽ ስለቆየንባት የተወሰነች ገለጻና ያለውን ነገር ይህ ውሃ የፈጀውን ስንት ውጣ ውረድ እንደነበረበት አባቶችም ሲናገሩ ቆይተዋል። ባለሙያውም ሲናገር ነው የቆየው። ግን ስንት እንደፈጀ ከመጀመሪያ ጀምሮ እስከ መጨረሻው ድረስ ያለውን ነገር አስረዳ ስለተባልኩኝ እና በቅርብም እየተከታተልኩ ስለነበረ እሱን ለማቅረብ ነው። እንግዲህ ከመጀመሪያ ጀምሮ ሲነገር የቆየው ነገር ከ90 ዓመተ ምህረት ጀምሮ የተመሰረተ ጉባኤ ነው። ብዙውን ጊዜ የውሃና የቤት ችግር ይገጥመው ነበረ። እኔም በ90 ዓመተ ምህረት እዚህ ተማሪ ነበርኩኝ። አሁንም እዚሁ ቀዳሽ ነኝ። ከአባቴ ጉያ ተፈልፍዬ እንግዲህ ለዚሁ ቀዳሽ ነኝ። ቅድም ከተጠሩት ከብዙዎች ዲያቆናትና ካህናት ጋራ ያው አብሬ እዚህ የተማርኩ ነኝ። ዛሬም በካህንነት እያገለገልኩ የምገኝ ነኝና ተማሪዎቻችን በእውነትና ስለ እውነት እንነጋገር ከተባለ ውጣ ውረዱ ይበዛባቸው ነበረ። አብዛኛውን ጊዜ ህፃናቶች ናቸው እዚህ ላይ እየተማሩ እሳቸው ላይ በስመ አብ ብለው ገና ህፃናት ከእናታቸው ጉያ ነው መጥተው እዚህ ጉባኤ ሀብለው የሚጀምሩ እና አባታችን ያው የውሃ ርቀት ስላለ ህፃንም ስለሆኑ ዝናብ ሲመጣም አያውቁትም፣ ፀሐዩንም እንትን ስለማይሉት ቀትር አለቀትርም ወንዝ እየሄዱ በዚያም ላይ የወረፋ ችግር ስለነበረ በወቅቱም ስለነበርኩበት ብዙውን ጊዜ እዚያ ድረስ መጥተው ሰብስበው ነው እንግዲህ ህፃኖች አደራ እስከተሰጡ ድረስ እንዴት በየት ቀሩብኝ ምናምን ብለው ማን ወንዝ ሄደ ማን በሚል ብዙውን ጊዜ ያው የትምህርት መጉላላትም ጉባኤውን ትተው እዚያ ድረስ ያደራቸውን ለመወጣት እዚያ ድረስ ተከትለው ነበረ እንግዲህ የሚፈልገው ወደ ጉባኤ የሚያመጡን የነበርና ይሄ ነገር ሁሉ የተመቻቸበት ነገር አለ። በቅድሚያ በእውነት እንነጋገር ከተባለ የነበሩበት ጉባኤ እንግዲህ ቀበሮም አውጡ ይወስዳቸው ይሆን ውሻ የሚነክሳቸው ይሆን የሚልበት ሰዓት ነበረ ከዛሬ 3 ነው 4 ዓመት በፊት። ዛሬ በሚያምርና በተዋበ እንግዲህ ይሄን የምታዩት 50 ምናምን ቅጠል ይመስለኛል ውስጥ ዳሪው የተለሰነ የታሰረ ጥሩ የሆነ ቤት ተሰርቶላቸዋል። በዚሁ አጋጣሚ እግዚአብሔርንና እንግዲህ ክቡር አባታችን በሩቅ ሀገር ያሉትን ለማመስገን እፈልጋለሁ። አሁን ብዙ ለመነጋገር አባቶችና እንዲሁም ብዙ ተማሪዎች ሲናገሩ ስለቆዩ የጉድጓዱ ብቻ የፈጀውን ልነግራችሁ እወዳለሁ። የጉድጓዱ ስፋቱ እንግዲህ 1 ሜትር ከ20 ነው። ዝልቀቱ 24 ሜትር የሆነ ነው። የጉድጓዱ ባለሙያ ቅድም ያው ሲናገር እንደቆየው የተከፈለው 20 ሺህ ብር ነው ሲሆን ይህም ግን በ20 ሺህ ብር ብቻ ይሄ ጉድጓድ ይወጣል ማለት ሳይሆን ያው ህፃናቱም አላፊ አግዳሚውም ብዙውን ጊዜ የወላጅ አባት እናትም በዚህ አካባቢ እየተገኙ ብዙ እገዛ በሐሳብም በገንዘብም ሳያደርጉ የቀረ አይመስለኝም። እኛም የተወሰነ መቼም አይዟችሁ ማለታችን አልቀረም እና በዚህ ምክንያት ያው ይሄ ውሃ ወጣል ማለት ነው። የሲሊንደሩ ማምረቻ አሸዋ ከነ ኮንክሪቱ ወይም አብሮ ከደቃቅ አሸዋ ጋራ አንድ ቢያጆ ነው የመጣው። ይሄ ደግሞ የፈጀው እንግዲህ 35 ሺህ ብር የፈጀ አሸዋ ለእንትኑ መጥቷል። ሲሚንቶ ደግሞ 21 ኩንታል ፈጅቷል። የጋራ የተከፈለ እንግዲህ ያው 2100 ብር በአካባቢያችን 100 ብር እየፈጀ ነው የሚመጣ 2100 ብር ፈጅቷል። ለባለሙያው ወይም ሲሊንደር ለሚያመርተው ማለት ነው። ሲሊንደሩ እንግዲህ ባለሙያ ስንል አብዛኛው ጊዜ እንዳይደራረብባችሁ የጉድጓዱ ቆፋሪ ባለሙያ ነው፣ ደግሞ ሲሊንደር የሚያመርተው ደግሞ ሌላ ባለሙያ ነው እና እሱ ለሚያመርተው በአንድ ሲሊንደር 400 ብር እየተከፈለው ነው ያመረተው። ሲሊንደሩ ደግሞ 22 ሲሊንደር ነው የፈጀው። ይሄንን ደግሞ ያው ሲሊንደሩን ያስገባው ደግሞ አለ ሌላ ባለሙያ ነው፣ ሶስተኛ ባለሙያ ማለት ነው። ሲሊንደሩ ወደ ውስጥ ሲገባ ተዛሞ ከገባ ቦታው ውስጥ ስለማያስተነዛዝር ባለሙያ ተከፍሎት ነው ያስገባው። እሱ ሁሉንም ያው በኮንትራት ነው 5000 ብር የተከፈለው። ደግሞ ላይ ይሄ የምታዩት ቅድም ስናየው የቆየን ማለት ነው አፉ ላይ የተገጠመ በርሚል ነው የተገጠመው። እሱ 3000 ብር የፈጀ በርሚል ነው የተደረገበት። እንግዲህ እንዳልኋችሁ ቅድም ይሄ ጉድጓድ ከመጀመሪያ ጀምሮ የፈጀው 122300 ብር ፈጅቷል።
122,300 ብር ፈጅቷል ማለት ነው። እንግዲህ ያው ይሄ አገላለጽ ስለሚያጥሬ ነው እንጂ ብዙ ብል ወድ ነበረ። በእውነት አባቶቻችንም ህፃናቱም እንግዲህ በሚማሩበትና ውዳሴ ማርያም በማያደርሱበት ሰዓት ከዚህ ቀደምም እንደዚህ ስም ሲጠሩ ምንድነው ምናምን ብዬ ጠይቂያቸው ነበረ እና እነሱም ያው ነግረውኛል። እንግዲህ ከኛ አንደበት ደግሞ የህፃናቱ አንደበት ለእግዚአብሔር ቅርብ እንደሚሆን ተስፋ ስላለኝ ክቡር አባታችንንና እንዲሁም የጌቴሴማኒን በጎ አድራጎት ድርጅት ያው ጠንከር ብላችሁ እንድትሰሩ እግዚአብሔር አምላክ ያግዛችሁ በሚል ጨርሻለሁ።